ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን ጠፍቻለሁ። እንግዲህ ዛሬ ደግሞ በሌላ ዝግጅት መጥቻለሁ። ይሄ እንደዚህ ይሄው አስውቤ ቆንጆ አድርጌ ምግብ ሰርቻለሁኝ እና ይሄው ቆንጆ አድርጌ ለእናንተ አቅርቤላችኋለሁ ማለት ነው። ዛሬ የትኛው ምግብ ትወዳላችሁ? የትኛው ምግብ ነው የምትወዱት? ወይም ደግሞ የእናንተ ቆንጆ ምርጫ የሆነው ምግብ የትኛው ነው? ብዙ ምግብ አይደለም፣ ነገር ግን ያው በቀላሉ እኔ ለቤቴ እንደዚህ አድርጌ አዘጋጅቼ አስውቤ ቆንጆ አድርጌ ደግሞ እስቲ እኔ ደግሞ የሰራሁትን ለቤተሰቦቼ እስቲ ላካፍላቸው ብዬ ነው ያመጣሁትኝ እና አሰራሩን ግን ያው ታውቁታላችሁ። ነገር ግን አንዳንድ ጊዜ ደግሞ እንደዚህ እንሰራና እንደዚህ አይነት ነገሮች አሉ ብለን ደግሞ እንደዚህ እናደርጋለን ማለት ነው። በጣም ቆንጆ ነው። በጣም በእውነት ይሄ አሁን ይህ ምግብ ሲታይ ብዙ አይነቶች ይመስላሉ፣ ነገር ግን አይደሉም። ምክንያቱም እኔ በቀላሉ በጣም በቀላሉ አድርጌ የሰራሁት ምግብ ነው ማለት ነው። እና ቤተሰቦቼ ከዚህ ውስጥ ደግሞ የትኛውን ምግብ መስራት እንደምትፈልጉ እና ስሪልኝ ብላችሁ ካላችሁ መስራት እችላለሁ ማለት ነው። ይሄው እዚህ ጋር የምናየው ቆንጆ የሆነ የበግ የጥብስ ወጥ አለን። በጣም ቆንጆ ነው፣ ደስ ይላል፣ ይጣፍጣል። በርበሬ ያልበዛበትም በጣም ነው የሚጣፍጠው። ቆንጆ ነው በጣም እና ለስለስ ያለ ነው፣ በርበሬ ያልበዛበት ነው። ያው እዚህ ጋር ደግሞ የተለመደ ዶሯችን አለ ማለት ነው። ዶሯችን ራሱ በጣም ቆንጆ ነው በቃ ምክንያቱም ለስለስ የሚል የማያቃጥል ደስ የሚል ማለት ነው። ያው ይሄ ደግሞ ትንንሾቹ ጥቅል ጎመኖች አሉ ማለት ነው። እና እዚህ ውስጥ እንግዲህ ያው ብዙ ሰዎች ላንጠቀምም እንችላለን። መሽሩም ጨምሬበታለሁ ማለት ነው። ነገር ግን አብሮ ሲበላ እኔ በጣም ወደዋለሁ። እንግዲህ የሁላችን ምርጫ የተለያየ ነው፣ ግን በጣም ነው የሚጣፍጠው። በእውነት ነው የምላችሁ፣ በጣም ነው ደስ የሚለው የሚጣፍጠው። እዚህ ጋር ደግሞ ያው ሁላችንም እንደምናውቀው ካሮታችንና ጥቅል ጎመናችን እንደዚህ አምራ ቆንጆ ሆና ተሰርታለች ማለት ነው። እዚህ ጋር ደግሞ በዚህ መልኩ ነው የሰራሁት ፎሶሊያ ማለት ነው። በዚህ መልኩ ሲሰራ ደግሞ እንዴት እንደሚጥም አጠይቁኝ ማለት ነው። ያው እዚህ ጋር ያለው እሱ አንድ አይነት ነው። እዚህ ጋር ደግሞ ሽሮአችንም ደግሞ አለች ማለት ነው። እዚህ ጋር ደግሞ በርበሬ ያልበዛበት ለስለስ ያለ ምስራችንን ሰርተናል። እዚህ ጋር ደግሞ ተልባለን ማለት ነው። ስለዚህ ተልባችን እንደዚህ ተሰርታለች። እዚህ ጋር ደግሞ ምን አድርጌያለሁ ማለት ነው? ቺክን ዶሮ ጠብሽ በምንድነው እሱ መሰላችሁ? በዱቄት በእንቁላል እንዲሁም ደግሞ በእንቁላል በዱቄት አደርግና የዶሮውን ስጋ እንደዚህ ጠብሼው አምሯል ማለት ነው። ይህንንም ደግሞ እንድሰራላችሁ ከፈለጋችሁ ንገሩኝ፣ እሰራላችኋለሁ ማለት ነው። ቤተሰቦቼ እንግዲህ ዛሬ እንደዚህ አድርጌ ምግባችንን ሰርተን እንግዲህ አዘጋጅተነዋል ማለት ነው። እንግዲህ እናንተም እንግዲህ እኔ ምን አይነት ምግብ እንደሰራሁኝ ከጠቀማችሁና ከወደዳችሁት ወይም ደግሞ ደስ ካላችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የሰብስክራይብ ስታደርጉ የደውል ምልክቷን ተጫኗት። ምክንያቱም ሁልጊዜ የምሰራውን ስራ እንዲያደርሳችሁ ማለት ነው። በነገራችን ላይ ተልባ በጣም ቆንጆ ነው፣ ለጤንነታችን በጣም ቆንጆ ነው እና ተልባን ተጠቀሙ ብዬ እላለሁ። በዚሁ አጋጣሚ የዛሬው ቪዲዮአችን በጣም አጭር ነው። አሰራሩን አላስገባሁትም፣ ነገር ግን ዝም ብዬ የሰራኋቸውን ምግቦች እንደዚህ ሰርቼ አስውቤ ለእናንተ አቅርቤላችኋለሁ ማለት ነው። በጣም አሪፍ ጊዜ ነበረ። በጣም አሪፍ ስራ ነበር ማለት ነው። በጣም ቀላል ነው። ምንም እንደዚህ ሲታይ ብዙ አይደለም እና እንደዚህ አድርጋችሁ መስራትና ማቅረብ ትችላላችሁ ማለት ነው። ገና እንግዲህ እኔ ሰርቼ ወደ እቃው ላይ አድርጌዋለሁ። እንግዲህ ወደ ለመመገብ እንግዲህ አላቀረብኩትም ማለት ነው። ነገር ግን እንደዚህ ሰርተን እንደዚህ አስውበን መጠቀም እንችላለን። ይሄ ነገር በጣም ነው የሚጣፍጠው። እነዚህ ትንንሾቹ እንትኖች ናቸው። በጣም ነው የሚጣፍጡት ከመሽሩም ጋር ማለት ነው። ትንንሾቹ ምንድነው የሚባሉት?
ጥቅል ጎመን አይነት ዘሮች ናቸው ማለት ነው። የሁላችሁ እንደዚህ አድርጌ ሰርቻለሁ ማለት ነው። እንግዲህ ላይክ፣ ሼር እና ሰብስክራይብ ስለምታደርጉ ስለ መልካም አስተያየታችሁ ሁልጊዜ ደግሞ እየመጣችሁ መልካም አስተያየታችሁን ስለምትሰጡኝ ስለምታበረታቱኝ እንዲሁ ደግሞ አስተያየታችሁን ስለምትሰጡኝ በጣም ነው የማመሰግነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን መንካታችሁን አትርሱ። ሁልጊዜ የምለቀው ቪዲዮ እና ሂዱ ግቡና እዩ። ቆንጆ ቆንጆ ቪዲዮዎች አሉ። በጣም ቆንጆ የሚያምሩ በጣም በእውነት በጣም ቀላል በቀላሉ በቤታችን የምንሰራው በጣም ቀላል የሆነ ምግቦች ነው እኔ ማዘጋጀው ማለት ነው። እንዲሁ በቀላሉ ማንኛውም ሰው በቤቱ በቀላሉ ማዘጋጀት የሚችል ምግቦችን ነው ማዘጋጀት የምንችለው እና ፈጣን የሆነ ማለት ነው። ስለዚህ ግቡና ቪዲዮዬ ላይ ተመልከቱ ማለት ነው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንግዲህ ሌላ ጊዜ ደግሞ እስከምንገናኝ ድረስ ባይ። አመሰግናለሁ። እወዳችኋለሁ።